ማንቸስተር ዩናይትድ እና በአርሰናል ጨዋታ ላይ ጨዋታውን የሚጀምሩ እንዲሁም ደግሞ ቤንች ላይ ያሉ ተጫዋቾች እነማን እንደሆኑ ማወቅ ችለናል። ማይክል ካሪክ ማንቸስተር ሲቲን 2-0 ካሸነፈው ቡድን ምንም አይነት የስታርቲንግ ላይንአፑ ላይ ቅያሬ አላረገም። በዛሬውም ጨዋታ ላይ በዚህ መልኩ የምንጀምር ይመስለኛል። በሲስተም እንዲሁም ደግሞ በፎርሜሽን መካከል ባክፎርድ፣ ዳሎት፣ ማጓየር፣ ማርቲኔዝ እና ሉክ ሾው፣ ሁለቱ ሚድፊልደሮች ካሰሜሮ እና ኮቢ ሜኑ፣ በፊት መስመር ላይ አማዶጉ እንዲሁም ደግሞ ምቤሞ፣ ከምቤሞ ጀርባ ብሩኖ ፈርናንዴዝ ናቸው። በዚህ አሰላለፍ ላይ ምን ትላላችሁ? ለእኔ አይ ቲንክ ሁለት ቅያሬዎችን ማድረግ ነበረብን ብዬ አስባለሁ። በተለይም ደግሞ ዲያኮ ዳሎትን ማዝራዊ መመለሱን ተከትሎ እሱም በማዝራዊ ብንተንካው፣ ከዛ በተጨማሪ ደግሞ ብራያን ምቤሞን በአማድ በመተካት ቤንጃሚን ሴስኮን ወደ ስታርቲንግ ላይንአፕ ብንመልሰው ጥሩ ነበር ብዬ አስባለሁ። አርሰናሎች በፕሬሲንግ በጣም አስቸጋሪ ቡድኖች ናቸው። በዚህ ጨዋታ ላይ ፕሬስ ከኋላ መስርቶ ለመጫወት ከመሞከር ይልቅ ረዣዥም ቦሎች ለሴስኮ የመጫወት ኦፕሽን ቢኖርን የተሻለ ነበረ። ከዛ ባለፈ አርሰናሎች በሴት ፒስ ጥሩ ስለሆኑ ሞር ፊዚካሊ እነ ጋብርኤልን እነ ሳሊባን ቻሌንጅ ሊያደርጉ የሚችሉ ተጫዋቾች በተጫዋቾች ውስጥ ብናበዛ የተሻለ ነው ብዬ አስባለሁ። ምንም እንኳን የአማድ ከኳስ ጋር ያለው ኳሊቲ የፕሬሲንግ ኳሊቲ ባይታማም አርሰናሎች በዚህ ሲዝን ካሸነፏቸው 15 ጨዋታዎች በ11ዶቹ በመጀመሪያ ጎላቸውን በሴት ፒስ እያስቆጠሩ ነው እና እንደዚህ አይነት የመጀመሪያ ጎል ከሴት ፒስ ከቅጣት ምቶች እንዳይቆጥሩብን ፊዚካሊ ረዣዥም የሆኑ ስትሮንግ የሆኑ ተጫዋቾቹን ሜዳ ላይ ማብዛት ነበረብን ብዬ አስባለሁ። ነገር ግን ማይክል ካሪክን አምነዋለሁ። በአርሰናል በኩል ደግሞ የጀመሩት ተጫዋቾች እነዚህ ይመስላሉ። ዳቪድ ራያ በረኛ አለ። በተከላካይ መስመር ቲምበር፣ ሳሊባ፣ ጋብርኤል እንዲሁም ደግሞ ሂካፒ ያሉ። ሚድፊልደር ላይ ኦዴጋርድ፣ ዙባሜንዲ እና ራይስ። በፊት መስመር ላይ ብዙዎቻችን ማየት የምንፈልገው ተጫዋች ጀምሯል። እሱም ስሙ ጄሱስ ነው። ጄሱስ ላስት ሲዝን ዲያጎ ዳሎትን ወደ ፖርቹጋል እንዴት እንደላከው እናውቃለን። በዚህ ጨዋታ ላይ ዮኮሬዝ ቢጀምር የተሻለ ነበር። በተለይም ደግሞ የፊዚካል ባትሎችን የሚወዱ ተከላካዮች ነው ያሉን እና ሃሪ ማጓየር። ጄሱስ ግን በእግሩ ቴክኒካሊ በጣም ጥሩ የሆነ ተጫዋች ስለሆነ በተወሰነ መልኩ እንዳያስቸግራቸው እፈራለሁ። ዩናይትድ ቤንች ይህንን ይመስላል። ባይንደር፣ ሄቨን፣ ማላሲያ፣ ማዝራዊ፣ ዮሮ፣ ኡጋርቴ፣ ማውንት እና ኩኛ እንዲሁም ደግሞ ሴስኮ አሉ። የማዝራዊ በዚህ ጨዋታ ላይ ቤንች ላይ መጀመር ቤንች ላይ መሆን ጥሩ ነገር ነው። ከደቂቃዎች በኋላ ላይቭ እገባለሁ። እዛው ላይ እንገናኝ። ከሞን ዩናይትድ